የመጀመሪያው ዓለም አቀፍ ተቋም በኢትዮጵያ ካፒታል ገበያ ላይ ለመሰማራት የፍቃድ ጥያቄ ማቅረቡ ተሰምቷል። የኢትዮጵያ ካፒታል ገበያ ባለስልጣን አንድ ታዋቂ ዓለም አቀፍ ተቋም በአገሪቱ አዲስ እየተገነባ ባለው የካፒታል ገበያ ውስጥ ለመሰማራት በይፋ የፍቃድ ጥያቄ ማቅረቡን አሳውቋል። ይህ እርምጃ የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ለማድረግና ዘመናዊ የገበያ መሰረተ ልማትን ለመገንባት በሚደረገው ጥረት ውስጥ ትልቅ ምዕራፍ ተደርጎ ተወስዷል። የባለስልጣኑ ዋና ዳይሬክተር ሃና ተልኩ በተለይ ለካፒታል ጋዜጣ እንደተናገሩት በርካታ ዓለም አቀፍ ኩባንያዎች ፍላጎት ቢያሳዩም አንድ ግዙፍ ኩባንያ ቀዳሚ የሆነ የማመልከቻ መስፈርቶችን አሟልቶ ጨርሷል። በይፋ አፕላይ ያደረገ አንድ ዓለም አቀፍ ኩባንያ አለም የእነሱን የሰነድ ዝግጅት ፕሮሰስ አድርገን ጨርሰናል ሲሉ አስረድተዋል። ይሁን እንጂ የኩባንያው ስም ለጊዜው በሚስጥር እንዲያዝ መደረጉም ለማወቅ ተችሏል። ለበርካታ አስርተ ዓመታት በዚህ ሁኔታ የቆየውና በመንግስት ተቋማትና በጥቂት የሀገር ውስጥ የግል ባንኮች ተይዞ የነበረው የኢትዮጵያ የፋይናንስ ዘርፍ አሁን ላይ በሀገር በቀል ኢኮኖሚ ማሻሻያ አማካኝነት ትልቅ ለውጥ እያስተናገደ ይገኛል። የዓለም አቀፍ ተቋማት ወደ ገበያ መግባት ካፒታልን ከማምጣት ባለፈም የላቀ ቴክኖሎጂ ሽግግርን፣ ዓለም አቀፍ የሙያ ልምድንና ጥብቅ የአሰራር ደንቦችን ወደ ሀገሪቱ ያስገባል ተብሎ ይታመናል። ይህ ገና ለጋ ለሆነ የኢትዮጵያ ካፒታል ገበያ ዓለም አቀፍ ተአማኝነትና የረጅም ጊዜ መረጋጋትን ለመፍጠር ወሳኝ ሚና እንደሚጫወት ተገልጿል።